ሁሉም ተመዝጋቢ ቤት ፈልጎ ነው የተመዘገበው። ስለዚህ እዚህ መለያ መርሃ ግብር ውስጥ መካተት ይፈልጋል፣ ቁጠባውንም ይቆጥባል የሚል እሳቤ ነው ያለው። ምክንያቱም እኛ የሰበሰብናቸው ሰዎች በጠቅላላ የቸገራቸው ቤት ነው። ስለዚህ ለሱ ደግሞ ይህ መርሃ ግብር አስፈላጊ ነው። ለዛ መስፈርቱን ያውቁታል። ሁሉም ወርሃዊ ቁጠባቸውን ይቆጥባሉ በሚል እሳቤ ያዘጋጀናቸው ቤቶች 232 ቤቶች ነበሩ። ነገር ግን በመጨረሻ ሰዓት ታውቁታላችሁ ሂደቱ እንዴት እንደነበረ። የምናውቀው ቁጥሩን በመጨረሻ ሰዓት ስለነበረ እኛ በዛ ልክ ተዘጋጅተን የቆጠበውን መጠን ፐርሰንት እንወስዳለን ብለን እንግዲህ ቅድም እንደተገለጸው ከ232 ከተዘጋጁት ቤቶች ውስጥ አሁን መስፈርቱን አሟልተው ከነሱ የሚጠበቀውን ወርሃዊ ቁጠባ በኪ አይዲ የከፈሉትን 15860 ሰዎችን እናሳትፋለን። ለነሱም ደግሞ ቅድም ተገልጿል። ስንት ቤት ነው የተዘጋጀው? ከ230 ውስጥ 174 ቤቶች ናቸው። የተቀሩት ወደሚቀጥለው ይተላለፋሉ። አድራሻ ጦር ኃይሎች አደባባይ ዮባን ህንፃ 3ኛ ፎቅ። ኪ ሃውሲንግ ፋይናንስ ሶሉሽን